ትጎበኛላችሁ? ጸጉሩን የምታብሱለት ረሃቡን የምታስተግሱለት አንድ ምስኪን አላችሁ? አንድ ክርስቶስ አላችሁ አጠገባችሁ? ለልጃችሁ ብቻ ከምታስቡ ጨመር አድርጋችሁ ለአንድ ድሃ ታስባላችሁ? ለምን ቤንዚን የምትስበው አልኩት። አንድ ቀን በርዶኛል እንዲሞቀኝ ብዬ ነው። ለብርድ ብለው ይጀምሩታል። አኮራምቶ ግን ጥሏቸዋል። በቃ ቱቦ መንገድ ሲሰራ እኔ ዛሬ 10 ዓመት አንድ ምስኪን ጠይቄዋለሁ። ምንድነው ደስ የሚል በክረምት መንገድ ሲቆፈር አቤት ደስ እንደሚለኝ አለ። እንዴ አንተ ደግሞ ከመንገድ ጋር ምን አገናኘ አልኩት። መሐንዲስ አይደለ እንዴ? አላወቅም ጋሼ? ቱቦ እኮ ይመጣል እና ቱቦስ ማደሪያ ይሆነናል። ቀላል መስሏል እንዴ? ቀና ስንል ፍሎሩ አለኝ። ከላይ ዶፍ ከስር ጎርፍ እየወረደበት ነው ለካ የሚሞተው። ቱቦ ሲቀመጥ ግን ትንሽ ቀን እናገኛለን፣ ክረምቱን እናልፋለን አለ። አንተ ግን ብዙ ሰርቪስ ቤት ድር ያደራው አለ። ረግፍ ነው። አንድ ደሃ ምትጎበኝ በቃ ብዙ እኮ አይደለም ጥቂት። እንደው የእውነት ማውገዜ አይደለም ፍርደኛ መሆኔ አይደለም። አማረብኝ ብዬ መድረክ ስላገኘው አንዳንዶችን ማሳፈር ፈልጌ አይደለም። እግዚአብሔር ያውቀዋል። የኛ መኪና አቡጀዲ ልብስ አላት። ልብስ የሌለው ሰው ስንት ነው? ቁም ሳጥናችን በቅያሪ ልብስ ተጨናንቋል። ለክርስቲያን እንደሚገባ በመጠን መኖር አቅቶን በጣም ተሽከርካሪዎችና ጌጠኞች ሆነናል። አንድ ምስኪን ድሃ ግን በጥቂት ዓመታት እንኳን አንድ ልብስ አያገኝ። ምናልባትም ዕቃ ሳይጠፋ ልብሳችንን ዕቃ ጠፍቶ ቢሆን እንኳን እሺ፣ ዕቃ ሳይጠፋ እንኳን ልዋጭ ለመቀየር ያስቀመጥናቸው ስንት ናቸው? መስጠት አልሆንልን አለ። መያዝ ብቻ ሆነ። መቅደሱ ተረስቷል። ድሃው ፀሐይና ብርድ ይፈራረቅበታል። እኛ ሞዴል ብራንድ ይፈራረቅ። ሰው ብርድ ልብስ አጥቷል፣ እኛ በብራንድ ተጨናንቀናል። ድሃው አልተረሳም፣ መቅደሱ አልተረሳም፣ ምስኪኑ አልተተወም። ድሃው ከዋናው ማዕድ ላይ ተገፍትሯል። እኛ በአንድ ማዕድ እንኳን ሳይቀር 3 ዲሾች ተክለናል። ስታርተር፣ ሜን ዲሽ፣ ከዛ ደግሞ ሶስተኛው እንዴ ስታርተር ይባላል። የሆነ ነገር ይበላል። ከዛስ ሜን ዲሽ ይመጣል። ከዛስ ዴዘርት ይባላል። ዲዛስተር ነው። ዴዘርት ነው። ዲዘርት ነው። 3 ቀን አይበላ። እኛ በአንድ ዲሽ 3 ምግብ አትብሉ እያልኩ እኮ አይደለም። ምን አለ አንዱን ለድሃው ብትሰጡት እኮ። የት አለች ወንጌል? የት አለች ክርስትና? የት አለ ድሃውን ማሰብ? የት አለ ምስኪኑን ማሰብ? ምእመናን አንድ ሊቅ ይላል፣ ክርስቶስ በረሃብ ምክንያት በሞት ከተቃረበ ይላል በጌጣጌጥ ያሸበረቀው ማንነት ላንተ ምንድነው ይላል። ክርስቶስ እኮ በረሃብ ምክንያት ለሞት ተቃርቧል። ያውም በዚህ ዘመን ኑሮ በአስቸጋሪ ሁኔታ በተወደደበት ምን በላ ምን ጠጣ ያለ ሰው በሚያስብበት እንኳን ያለው እንኳን የሌለው ያለው እንኳን እንዴት ቀን እንደሚገፋ በተጨነቀበት ኑሮ አስማትና ተአምር በሆነበት በጸጋ ስጦታው ራሱን ከካበ ዙሩን ማክረር እንጂ ማቅለል ለዓለማችን ባልሆነበት በዚህ ዘመን እንደ ክርስቲያኖች ሊተሳሰብ የሚገባ ይኖር ይሆን? ብዙዎች ተስፋ እየቆረጡ በጣም ብዙዎች ተስፋ እየቆረጡ ታዲያ የረሳናቸው እንተዋወሳ። የዚህ ትምህርት ዓላማ እሱ ብቻ ሌላ አይደለም። እንድንጎራረስ በጥንቷ ቤተክርስቲያን ታሪክ ልንገራችሁ። በዕለተ ሰንበት ሁሉ ጊዜ የገንዘብ ማዋጣት ይደረግ ነበር በዕለተ ሰንበት። ከዚያስ ለድሆች ይከፋፈል ነበር። የገንዘብ መዋጫችን የት አለ? የለም።
እስኪ ሰብሰብ በሉና ምንጣፍ የምታነጥፉ ሰዎች አሁን ይቀየርና ምንጣፉ ሚኑር፣ ግን ደግሞ ሐሳባችን ቀየር ብለን ለዚህ ለምስኪን ድሃ ጎዝጉዙለት እንዲበላ። የሚራቡትን በቤት ቁጥር አውጥታችሁ እስኪ ሰብሰብ ብላችሁ ልባም እናቶች ትንንሽ አገልግል እያያዛችሁ እስኪ ተጎራረሱ። ልባም ወጣቶች እስኪ ይህንን አድርጉ፣ ተዉት። ለድሃ የሚሰጥ ለእግዚአብሔር ያበድራል ነው የሚለው መጽሐፍ ቅዱስ። ለእግዚአብሔር አበዳሪዎቹን እስኪ ስራ ስሩ። ክርስቶስ በረሃብ ምክንያት ለሞት ከተቃረበ የኛ መሽቀርቀር ምንድነው? በልክና በመጠን እንኑር ነው ዓላማው። አትልበሱ አይመርባችሁ እያልኩ አይደለም። በልኩ በመጠን ኑሩ አይልም ወንጌላችን? በመጠን ለምንድን ነው ሌሎቹንም እንዴ አታውቅም? እንደ አውሮፓውያን ለውሻ እኮ በአመት 8 ቢሊዮን ዶላር እኮ ነው ለውሻ ምግብ የሚያወጡት። ታዲያስ እነሱን ወቀስሽ? እኛስ ለተኩሳችን፣ ለጥፍር መሞረጃችን፣ ለዚህ አስደናቂ ዊጋችን አይኑር። እንደዚህ ምንም አይመርባችሁ እኮ። በመጠን አይሆንም፣ በልክ አይሆንም። እግዚአብሔር ይወደዋል ይሄን ያህል ብዙ ሰውነታችንና አካላችን ላይ ኢንቨስት ማድረግ፣ ትልቅ ፋብሪካ መገንባት እስኪመስል ድረስ። የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል እግዚአብሔር ቃል። አመት አንድ ቀን ጥጋበኞች መፍጠር አይደለም፣ ሰካራም መፍጠር አይደለም መሆን ያለበት። በር የተዘጋባቸውን እፍኝ ጥሬ ኩባያ ውሃ የሌላቸውን እነዛ የሚያገላብጥ ያጡትን ቅድስት መሆን ከፈለግሽ ይሄንን ስሪ። ጽም ብለሽ እውቅና አገኘሽ አልገኘ የለም፣ ሰው አወቀ አላወቀ የለም፣ ተጨበጨበላ አልተጨበጨ አይመለከትም። ክርስቶስን ነው የምታስተናግደው። የእግዚአብሔር ቃል እንዲህ ይላል፣ ልጆችን በመልካም ማስተዳደር፣ እንግዶችን መቀበል፣ የቅዱሳንን እግር ማጠብ፣ በትሩፋት ታጌጡ ዘንድ እወዳለሁ። ትሩፋት እስካልከኝ ምንድነው? ይሄው አትርሳው። ያን መቅደስ ሲፈርስ ዝም አትበለው። ይሄ መቅደስ ሲፈርስ እንደምትረባረብበት ያ መቅደስ እየፈረሰ ነው። ድረስለት፣ ሩጥለት፣ ገስግስለት። አትርሳው። ያውም እንዲህ ባለ ከባድ ዘመን። እንደውም ሲራክ ምንድነው የሚለው? ምዕራፍ 11 ቁጥር 4 ላይ በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታኩራ ይላል። በልብስ ጌጥ መታበይ አይደለም። ይልቅስ ቅዱሳንን በማገዝ ሕፃናት እነዚያን ምስኪኖች ድሆችን በመንከባከብህ። እንዴ የአዲስ አበባን ብቻ አይደለም የኢትዮጵያውያንን ሸክም ሁሉ የተሸከመ አንድ ሰው አታውቁም? ሁሉ ጊዜ ሳስበው ስለሚመስጠኝ ነው። አታውቁም? አንድ ሰው ዓለም እንደ ጠራጊ ጉድፍ ተጠቅማ የጣለቻቸውን ሰዎች ሁሉ የሚሰበስብ አንድ ሰው አታውቁም? ቱቦ የተጣሉትን ሰዎች የሚሰበስብ ቤተሰብ የታከተውን የሚሸከም አንድ ሰው አታውቁም? አታውቁም? ይሄ በነፍስ ወከፍ ይሰራ አገር ባዳነ ነበር ወገኖች። የአገርን ዋጋ የተሸከመ አንድ ሰው አይታያችሁ እንዴ? ባይቀረጽ ደስ ይለኝ ነበር። ይሄ መቆም አይችልም፣ ብዙዎችን ግን ያቆማል። አይቻል። መቀመጥ አይችልም፣ ብዙዎችን ግን ከወደቁበት አንስቷል። መብላት አይችልም፣ ብዙዎችን ግን ረሃባቸውን አጥግቧል። ወንጌል ይላል ይሄ ነው። በቃ እየቀለጠ የሚያበራ ወንጌል ይላል ይሄ ነው። እያካፈለ አይደለም፣ የሌለውን እንኳን የሚሰጥ
ወንጌል ይልሃል ይሄ ነው። ይሄንን ኑርበት ጥቂት ሊለምኑን አይገባም። ለምን ልንሰጣቸው ነበር የሚገባው